በየቀኑ ጠዋት ስትነቁ ድካም ይሰማችኋል? ቀኑን ሙሉ በቡናና በኃይል ሰጪ መጠጦች ነው የምታሳልፉት? ማታ ቶሎ ተኛለሁ ብላችሁ አስባችሁ ስልካችሁን ስትነካኩ እኩለ ሌሊት ያልፋል? እንኳን ደህና መጣችሁ። ዛሬ የምነግራችሁ ህይወታችሁን ሊቀይር ይችላል። ብዙዎቻችን እንቅልፍን እንደ ሰነፍ ምርጫ ወይም ደግሞ እንደ ሰዓት ማባከኛ እናየዋለን። ነገር ግን ሳይንቲስቶች አሁን የደረሱበት እውነታ በፍጹም ሌላ ነው። በቂና ጥራት ያለው እንቅልፍ ካላገኘን በሰውነታችን፣ በጭንቅላታችን እና በእድሜያችን ላይ ምን እንደሚፈጠር ብታውቁ ኖሮ ዛሬውኑ ስልካችሁን አጥፍታችሁ ጤናማ ጊዜ ትተኙ ነበር። አንደኛው የምነግራችሁ ነገር እንቅልፍ የጭንቅላታችን ማጠቢያ ማሽን ነው። አንደኛውና በጣም አስደናቂው ነገር ስንተኛ ጭንቅላታችን ራሱን ያጥባል። አዎ በትክክል ሰምታችኋል። ቀኑን ሙሉ ስናስብ፣ ስንሰራ እና ስንጨነቅ በጭንቅላታችን ውስጥ ቶክሲንስ ወይም ደግሞ መርዛማ የሆኑ ቆሻሻዎች ይከማቻሉ። እኛ እንቅልፍ ሲወስድን ግን በግሊምፋቲክ ሲስተም የተባለው የሰውነታችን ክፍል ስራ ይጀምራል። ይህ ሲስተም ልክ እንደ ማጠቢያ ማሽን ፈሳሽ በመርጨት ቀኑን ሙሉ የተከማቸውን ቆሻሻ ጠርጎ ያወጣዋል። በቂ እንቅልፍ ካልተኛን ግን ይህ ቆሻሻ ጭንቅላታችን ውስጥ ይቀራል። በረጅም ጊዜ ደግሞ ለአልዛይመር የመርሳት በሽታ ይዳርገናል። ጠዋት ስንነሳ ጭጋግ ውስጥ ያለን የሚመስለን ለዚህ ነው። ሁለተኛው ነገር ደግሞ የክብደት መጨመርና የእንቅልፍ ሚስጥር ነው። የሰውነት ክብደት ለመቀነስ ጂምናስቲክ እየሰራችሁ ምግብ እየቀነሳችሁ ግን ምንም ለውጥ አላገኛችሁ። ችግሩ ያለው ኩሽና ውስጥ ሳይሆን መኝታ ቤት ውስጥ ሊሆን ይችላል። ካልተኛን ሰውነታችን ሁለት ዋና ዋና የሆኑ ሚዛኖችን ያዛባል። የመጀመሪያው ግሬሊን የሚባል ሆርሞን ሲሆን የረሃብ ስሜት የሚፈጥር ሆርሞን ነው። እንቅልፍ ካጣን ይህ ሆርሞን ይጨምራል። ሁለተኛው ደግሞ ሌፕቲን የሚባል ሆርሞን ነው። ይሄ ደግሞ የጥጋብ ስሜት የሚነግረን ሆርሞን ነው። እንቅልፍ ካጣን ደግሞ ይህ ሆርሞን ይቀንሳል። በቀላል አማርኛ በቂ እንቅልፍ ካልተኛችሁ ጭንቅላታችሁ ቀኑን ሙሉ ጣፋጭና ቅባት የበዛበት ምግብ ብላ እያለ ይጮሃል ማለት ነው። ይህ ደግሞ ያለምንም ጥርጥር ለክብደት መጨመርና ለሌላ በሽታ ይዳርጋል። በመቀጠል የምናየው የበሽታ የመከላከል አቅማችንን እንደሚጎዳ ነው። በቀላሉ ጉንፋን ይዛችኋል ወይም ሰውነታችሁ ቶሎ የመድከም ባህሪ ይኖረዋል። እኛ ስንተኛ ሰውነታችን ሳይቶካይንስ የተባሉ ፕሮቲኖችን ያመርታል። እነዚህ ፕሮቲኖች ሰውነታችንን ከኢንፌክሽን እና ከተላላፊ በሽታዎች የሚከላከሉ የውስጥ ወታደሮቻችን ናቸው። ሌሊት 4 እና 5 ሰዓት ብቻ የምትተኙ ከሆነ በሽታ የመከላከል አቅማችሁ ኦልሞስት በግማሽ ይወርዳል። ቫይረሶች በቀላሉ እንዲያጠቁን በር እንደመክፈት ያክል ማለት ነው። ለዚህ እንግዲህ መፍትሄው ጤናማ እንቅልፍ ለማግኘት 3 ቀላል የሆኑ ህጎችን መከተል ነው። እስካሁን እንግዲህ ያው ችግሩን አወቅን። መፍትሄው ምንድን ነው ካላችሁን እነዚህን 5 ቀላል ህጎች ዛሬውኑ መተግበር ይጀምሩ። የመጀመሪያው ትንሽ ይገርማል። የስክሪን እገዳ ወይም ደግሞ ይሄ ብሉ ላይት የሚባለው ከስክሪኖች የሚመጣውን መከላከል ነው። ከመተኛታችሁ 1 ሰዓት በፊት ስልክ፣ ቲቪ፣ ላፕቶፕን አጥፉ። ከእነዚህ ስክሪኖች የሚወጣው ይህ ሰማያዊ ብርሃን ሰውነታችንን እንቅልፍ የሚያወጣውን ሜላቶኒን የተባለ ሆርሞን እንዳይመረት ያደርገዋል። ስለዚህ እንቅልፍ እንዳይመጣ ያደርጋል ማለት ነው። ሁለተኛ ወጥ የሆነ ሰዓት ወይም ኮንሲስተንሲ የምንለው ቅዳሜና እሁድን ጨምሮ ሁል ጊዜ በተመሳሳይ ሰዓት ተኙ። በተመሳሳይ ሰዓት ንቁ።
ሰውነታችን የራሱ የተፈጥሮ ሰዓት ወይም ደግሞ ሰርኬዲያን ሪትም የሚባል አለው። ሶስተኛ ካፌን ማቆም። ቡና ወይም ሻይ ከሰዓት በኋላ ስፔሻሊ ከ9 ሰዓት በኋላ አትጠጡ። ካፌን በሰውነታችን ውስጥ እስከ 6 እና 8 ሰዓታት የመቆየት አቅም አለው። ስለዚህ ንቁ ያደርጋችኋል፣ እንቅልፍ አይኖርም ማለት ነው። በተጨማሪ ኃይል ሰጪ መጠጦችንም እንደዛው። አራተኛ ክፍላችሁ ጸጥ ያለና ጨለማ እንዲሆን ማድረግ። ምክንያቱም ጸጥታና ጨለማ ጥልቅ እንቅልፍ እንዲኖር ያግዛሉ ማለት ነው። አምስተኛ በቀን ውስጥ በቂ እንቅስቃሴ ማድረግ። ያው እንቅስቃሴ ሰውነትን ለእንቅልፍ ያዘጋጃል። በተጨማሪ በቂ የሆነ ሙቀትና ምቹ የሆነ ቦታ አስፈላጊ ነው። በነገራችን ላይ ጥሩ እንቅልፍ ጥሩ ጤና ነው። እንደ ማጠቃለያ ትውስታችሁን ለማሻሻል፣ ክብደት ለመቀነስ፣ ወጣት ሆኖ ለመቆየትና ደስተኛ ለመሆን ምርጡና ነፃው መድኃኒት እንቅልፍ ነው። ዛሬ ማታ ለራሳችሁ ስጦታ ስጡና ቶሎ ተኙ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ደግሞ ሼር አድርጉላችሁ። እናንተ በቀን ስንት ሰዓት ነው የምትተኙት? ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ጤናማ እንቅልፍ ይሆንላችሁ።